አንድ አምላክ በሆኑ በአብና በወልድ በመንፈስ ቅዱስ ስም በግንቦት ወር የሚነበብ የተመሰገነችና ፈጽማ የከበረች የእናታችን የቅድስት ክርስቶስ ሰምራ ገድል ይህ ነው። ጸሎቷና በረከቷ ከሕዝበ ክርስቲያን ጋር ለዘላለሙ በእውነት ይኑር። የእግዚአብሔር ፍቅርና ምሕረት ከሰው ልጅ አእምሮ በላይ እጅግ ጥልቅ ነው። ዛሬ የምንመለከተው አንዲት እናት ስለ ሰው ልጆች ፍቅር ስትል የፈጸመችውን የሰው ሕሊና የሚያናውጥ ድንቅ መንፈሳዊ ተጋድሎ ነው። የተመሰገነች እናታችን ቅድስት ክርስቶስ ሰምራ በጣና ባህር ላይ በምትገኘው በጓንጉት ደሴት በነበረችበት ዘመን አንድ ቀን ሁኔታው እንዲህ ሆነ። ቀኑ ዕለተ ዓርብ፣ ሰዓቱ ደግሞ ቀትር 6 ሰዓት ነበረ። እናታችን የስድስቱን ሰዓት ጸሎት በምትጸልይበት በዚያ ቅዱስ ሰዓት እግዚአብሔር በልቧ ውስጥ አንድ ታላቅና በጎ ሐሳብን ጣለላት። እርሱም ስለ ገዛ ራሷ ኃጢአትና ስለ ሰው ልጆች ሁሉ በደል አልቃሽ ትሆን ዘንድ ነበር። በዚያን ጊዜ እግዚአብሔር ዓይነ ሕሊናዋን ከፈተላትና ሁሉን ነገር አየች። ይህ ዓለም ከመሠረቱ ከንቱ እንደሆነ የሰው ልጆችም ሁሉ መጨረሻቸው ከንቱ መሆኑን በጥልቅ ተረዳች። የሰው ልጅ በዚች ምድር ላይ በከንቱ እንደሚኖር፣ ዘመኑ በከንቱ እንደሚጠናቀቅ አስተዋለች። ታላቁ ነቢይ ቅዱስ ዳዊት በመዝሙሩ ሰው ዕፀ ከንቱን ይመስላል፣ ዘመኑም እንደ ጥላ ያልፋል ብሏልና። የሰው ልጆች በኃጢአት የሚሄዱባት ያቺ ጎዳናቸው መሰናከያ ሁናባቸው ሳለ በአፋቸው እርስ በርሳቸው እየተጠቃቀሱ ሲማማሉና ንስሐ እንገባለን እያሉ በከንቱ ሲያስተጋቡ እነሆ እንደ በግ እረኛ የሆናቸው ሞት በመቃብር ውስጥ ሆኖ ይጠብቃቸው ነበር። ነቢዩ ዳዊት እኛ መሬት እንደሆን አስብ፣ የሰው ዘመኑ እንደ ሳር ነው፣ በበረሃ እንዳለ አበባ አብቦ ያፈራል፣ ዳግመኛ ግን ይረግፋል እንዳለ የሰው ልጅ እንዲሁ ነው። እስትንፋሱ ከእርሱ ከተለየች በኋላ ዳግመኛ በዚች ምድር ላይ አይኖርም፣ ቦታውንም እንኳን አያውቅም። እናታችን ይህንን የሰው ልጅ ምስኪንነትና ከንቱነት ባየች ጊዜ ልቧ በሐዘን ተሰበረ። አቤቱ ጌታዬ ሆይ ፈጽመህ ይቅር በላቸው እያለች መራራ ልቅሶን አለቀሰች። መጻተኛ የምትሆን የአገልጋይህን በደል አትቁጠርባት እያለች ወደ አምላኳ በጽኑ ጮኸች። ያን ጊዜም ጌታችንና መድኃኒታችን ኢየሱስ ክርስቶስ እጅግ ታላቅና በሚያስፈራ መለኮታዊ ግርማ ወደ እርሷ መጣ። እናታችን ቅድስት ክርስቶስ ሰምራም ፍርሃትና መንቀጥቀጥ ስላደረባት ከአምላኳ እግር በታች ወድቃ ሰገደች። አምላካችን ግን ምንም ነውርና ነቀፋ በሌለባቸው በከበሩ እጆቹ ደግፎ አነሳትና ወዳጄ ቅድስት ክርስቶስ ሰምራ ሆይ አትፍሪ አላት። ቀጥሎም የልብሽን ፍላጎት በጸና ንገሪኝ አላት። እናታችንም አቤቱ ጌታዬ ሆይ እኔ አገልጋይ እናገር ዘንድ ከፈቀድክልኝማ ለመሆኑ አባታችን አዳምን በአርአያና በመልክ ለምን ፈጠርከው? ስለ አዳምና ስለ ልጆቹ ስትል ለምን በመስቀል ላይ ተሰቀልክ? ብላ ጠየቀችው። ጌታችንም አዎ እውነት ነው፣ ስለ እነርሱ ተሰቅያለሁ አላት። ያን ጊዜ እናታችን ድንቅ የሆነውን ልመናዋን አቀረበች። መሰቀልህና መከራ መቀበል ስለ እነርሱ ከሆነማ ከአቤል ጀምሮ እስከ ዛሬ ድረስ የሞቱትን ከዛሬም በኋላ እስከ ዕለተ ምጽአት ድረስ የሚሞቱትን የሰው ልጆች ሁሉ አቤቱ ማራቸው አለችው። አንተ ቸርነት የበዛ እውነተኛ ይቅር ባይ ነህ። ከአንተም ሌላ አምላክ የለም። ሁሉን ማድረግ ይቻልሃል። ለአንተ የሚሳን ምንም ነገር የለም። ይህች ዓለም በእጅ መዳፍ ውስጥ አትሞላም ስትል ለመነችው። ያን ጊዜ ጌታችን መለሰላትና ወዳጄ ቅዱስ ክርስቶስ ሰምራ ሆይ አዳምና ልጆቹ የሰሩትን ኃጢአትና እኔ ፈጣሪያቸው በሐናና በቀያፋ አደባባይ የተቀበልኩትን የመስቀል መከራ አንድ አድርገው በሚዛን ቢመዝኑት የትኛው የሚበልጥ ይመስልሻል? በዕለተ ዓርብ የተቀበልኳቸው መከራዎች ናቸውን ወይስ የአዳምና የልጆቹ ኃጢአት? እስኪ አንቺ ፍረጂ ብሎ ጠየቃት። ይህንን አስደንጋጭ ቃል በሰማች ጊዜ እናታችን ደንግጣ በምድር ላይ ወደቀች። ጌታችን ግን እንደገና በከበሩ እጆቹ ደግፎ አነሳትና የሁሉ መከራ የተቀበልኩት ለማን ይመስልሻልን? ነቢዩ ኢሳይያስ እንደ በግ ሊታረድ መጣ፣ ጠጉሩን በሚሸልቱት ሰዎች ፊት እንደማይናገር በግ እንዲሁ በሕማሙ ጊዜ አፉን አልከፈተም ብሎ እንደተነበየው አይሁድ በእንጨት መስቀል ላይ ሰቀሉት። ክፉውን ባሪያ ማልኮስ ፊቱን በጥፊ መታው። የረከሱ ሰዎችም በፊቱ ላይ ምራቃቸውን ተፉበት። ጲላጦስ በፍርድ ወንበር ላይ ተቀምጦ ይገርፉት ዘንድ ወታደሮቹን አዘዘ።
ጌታችንም ይህንን ሁሉ አስታውሶ ታዲያ በእኔ ላይ እንዲህ ክፉ ያደረጉትን ሰዎች ልማራቸውን ወይስ ልፍረድባቸው? ወዳጄ ክርስቶስ ሰምራ ሆይ እስኪ ንገሪኝ አላት። እናታችንም በምድር ላይ ተደፍታ ጌታዬ ሆይ ሁልጊዜ ለምን ፍረጅ ትለኛለህ? እስኪ አንተ ራስህ ፍረድ። ወንድ አገልጋይ ከጌታው ጋር ይከራከራልን? ወይስ ሴት አገልጋይ ከእመቤቷ ጋር ትከራከራለችን? አቤቱ ጌታዬ ሆይ እንደዚህ ሳታድርግ ቃሌን ስማኝ እንጂ ከእንጨቶች ሁሉ የማይጨስ እንጨት አለን? ከሰው መንጋስ ኃጢአትን የማይሰራ ንጹሕ ሰው ይገኛልን? ነገር ግን ዝም ብለህ ያለ መመርመርና ያለ ጥቆማ ማራቸው ስትል በድፍረት ለመነች። ጌታችንም ወዳጄ ቅዱስ ክርስቶስ ሰምራ ሆይ እስኪ አሁንም በልብሽ ውስጥ ያለውን ጥልቅ ፍላጎት ንገሪኝ አላት። ያን ጊዜም እናታችን ማንም ቅዱስ ያለመነውን አስገራሚ ልመና ለመነች። ጌታዬ ሆይ የኔስ የልቤ ፍላጎት ዲያብሎስን ጭምር ይቅር እንድትለውና የሰው ልጆች ሁሉ ከስቃይ ፍርድ እንዲድኑ ነው አለችው። ፍርዱና ስቃዩ ሙሉ በሙሉ እንዲቆም ስለፈለገች ስለዚህ ነገር ዲያብሎስን ማረው እልሃለሁ። እንዲህም የምልህ እኔ ዲያብሎስን ወድጄው እንዳይመስልህ፣ ይህ ሁሉ የምልህ ስለ አዳምና ስለ ልጆቹ ስል ነው እንጂ የሰው ልጆች ስጋቸው ስጋዬ ነው፣ የኔም ስጋ ያንተ ስጋ ነውና አለችው። ይህንን ስትለው ጌታችን ወዳጄ ቅዱስ ክርስቶስ ሰምራ ሆይ ከአንቺ አስቀድመው የነበሩ ብዙ ቅዱሳን ፈጽመው ያለመኑኝን ድንቅና ታላቅ ልመና ለመንሽኝ አላት። ይህንም ብሎ ያን ጊዜ የብርሃን መልአክ ቅዱስ ሚካኤልን ጠራና ስቃይ ወዳለበት ወደ ሲኦል ይዛት ሂድ፣ ዲያብሎስን ከስቃይ ፍርድ ታወጣው ዘንድ ለምናኛለችና ውሰዳት ብሎ አዘዘው። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል እናታችንን ይዞ ወደ ሲኦል ተጓዘ። አብረው በባሕረ እሳት ላይ በምናደርገው ጉዞ ላይ እናታችን ቅዱስ ሚካኤልን እንግዲህ ከዛሬ ጀምሮ የአዳም ልጆች ሁሉ ያርፋሉ አለችው። እርሷ ዲያብሎስ ይቅርታን የሚወድ መስሏት ነበር። ለካስ እርሷ አምላክ መሆኑን እንጂ ይቅርታና ትሕትናን ፈጽሞ የማይፈልግ ክፉ ነበረ። እየተጨዋወቱ ወደ አስፈሪው ገሃነመ እሳት ደረሱ። በዚያ በገሃነም ውስጥ ያለው ያ የሚያስጨንቅ ስቃይ እጅግ የበረታ ነበረ። ሰዎችን ከሰዎች ጋር እንደ ጨካኝ ውሾች እርስ በእርሳቸው ሲነካከሱ አየች። ከዚህም በኋላ የመላእክት አለቃ ቅዱስ ሚካኤል እናታችንን ደህንነትን መዳንን ከወደደ እነሆ ዲያብሎስን ጥሪው አላት። እናታችንም ያን ጊዜ በመላእክት ቋንቋ ሳጥናኤል 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 ብላ በታላቅ ድምፅ ጠራችው። በዚያ ጊዜ ዲያብሎስ በብዙ ሰራዊት ላይ አምላክ ሆኜ እያለሁ እኔም በስሜ የሚጠራኝ ማን ነው እያለ በታላቅ ቁጣ ጮኸ። ይህንንም ብሎ ወደ እናታችን መጣና ብዙ ዘመን ስፈልግሽ ነበር፣ ዛሬ ግን በድፍረት ወደ ቤት የመጣሽ አላት። እናታችን ቅዱስ ክርስቶስ ሰምራም ይቅር ባይ እግዚአብሔር ከአንተና ከሰራዊት ጋር ይቅር ብሎሃልና ና ፈጥነህ ከዚህ ስቃይ ውጣ ብላ በትሕትና ቃል ነገረችው። ይህንን ስትለው ግን የሰይጣን ልቡ እንደ እሳት ነደደ። እንደ አስፈሪ አንበሳም ጮሆ ግራ እጇን ያዛትና ከሲኦል በታች ወዳለው ጥልቁ ገደል ይዟት ወረደ። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል የእሳቱን ሰይፉን መዞ ፈጥኖ ደረሰ። ያንን ይቅርታ የሌለው ክፉ ዲያብሎስንም መታው። በዚያች አስፈሪ ሰዓት በሲኦል ውስጥ ነው ጩኸት እጅግ የበረታ ነበረ። ነፍሳት ሁሉ እንደ ንብ ከበቧት። ነገር ግን በቅዱስ ሚካኤል ክንፍና በእናታችን በቅዱስ ክርስቶስ ሰምራ ክንፎች ተንጠልጥለው ከሲኦል የወጡት ነፍሳት ቁጥራቸው 10,000 ያህል ነበረ። እነዚያ ነፍሳት ከእሳቱ ባህር ወጥተው ሲደሰቱ ባየቻቸው ጊዜ እናታችን ፈጽማ ተደሰተች። ነፍሳቱም በመካከላቸው እንደ እረኝነት ጥጃ ዘለሉ። በንጉሥ ፊት እንደሚሮጥ ኃያል ፈረስ በእናታችን ዙሪያ ተሯሯጡ። ከዚህ ድንቅ ነገር በኋላ እናታችን ከሲኦል ወጥታ ወደ ፈጣሪዋ ሄደች። ለታላቅ መንግሥቱም ሰግዳ አቤቱ ፍርድህ እንደዚህ ድንቅ ነው አለችው። ጌታችንም ከክፉ ዲያብሎስ ምርኮ አገኘሽን አላት። እርሷም አቤቱ ጌታዬ ሆይ በአንተ ኃይልና ረድኤት አግኝቻለሁ አለችው። ያን ጊዜም ጌታችን የመላእክት አለቃ ቅዱስ ሚካኤልን እነዚህን ነፍሳት ይዘህ ወደ ወዳጄ ወደ ቅድስት ክርስቶስ ሰምራ ማደሪያ ውሰዳቸው ብሎ አዘዘው። እናታችንም ጌታዬ ሆይ ማደሪያዬ ወዴት ነው ብላ ስትጠይቀው ጌታችን ማደሪያሽ ከውድ እናቴ ጋር ይሁን፣ ስምሽንም በትረ ማርያም ብዬሻለሁ፣ ጫማዋም አድርጌሻለሁ፣
በሚወደድና በሚያስፈራ ባለሟልነት አቀዳጅቼሻለሁ። የሚወዱሽ ሰዎች ሁሉ ንዑዳንና ክቡራን ናቸው አላት። እናታችን ቅድስት ክርስቶስ ሰምራ በዚህ ታላቅ ቃል ፈጽማ ተደሰተች። ፊቷን መልሳ ወደ ሰማይ ስትመለከት የብርሃናቸው መልክ ዓይንን የሚያንጸባርቅ 12 የብርሃን አክሊሎችን አየች። በእያንዳንዲቱ አክሊል አናት ላይ የሚያበሩ 4 ከዋክብት ነበሩባቸው። በላያቸው ያሉትን ከዋክብት ለየብቻ ስንቆጥራቸው ቁጥራቸው 40 ደረሰ። እናታችን እነዚያን አክሊላት ፈጽማ ወደደቻቸው። ያን ጊዜ አብሯት የነበረው የመላእክት አለቃ ቅዱስ ሚካኤል እነዚህ አክሊላት ላንቺ ቢሆኑ ትወጃለሽን? አለ። እርሷም ለኔ ቢሆኑማ በእውነት እወድ ነበር አለችው። እርሱም እነዚህ አክሊላት የአንቺው ናቸው፣ የሰጡሽም ያንን ድንቅ 16ቱን ቃላት ስለጠበቅሽና ሁለተኛም በቤትሽ ውስጥ ምድራዊ ሀብትንና ልጆችሽን ሁሉ ትተሽ ስለመጣሽ ነው አላት። እናታችን ይህንን ታላቅ ራእይ ካየች በኋላ ፈጽማ እየተደሰተች እንደ ወትሮው ወደ ማደሪያዋ ተመለሰች። የተመሰገነች እናታችን ቅድስት ክርስቶስ ሰምራ ሆይ ድንቅ የሆነው ጸሎትሽና ልመናሽ ረድኤትና በረከትሽ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ በእውነት ይኑር አሜን።